ሰላም ዶክተር አንተነህ ነኝ። ካንሰር በጣም ቁጥሩ እየበዛ እንደውም ወጣቶችን እያጠቃ የመጣ በሽታ ነው። በተለይ ደግሞ ኢትዮጵያኖችን የሚያጠቃው ፕሮስቴት ካንሰር፣ ኮለን ካንሰር እና ብሬስት ካንሰር በጣም ችግር እየፈጠረ ነው። የሚገርማችሁ ነገር አንድ በጣም ቀላል የሆነ ሳፕሊመንት የነዚህን በተለይ እነዚህን ካንሰሮች የሚከላከል ሳፕሊመንት አለ። ምን እንደሆነ ታውቃላችሁ? ይህ ሳፕሊመንት ቫይታሚን ዲ ነው። ቫይታሚን ዲ ርካሽ ነው፣ በቀላሉ የሚገኝ ነው። በጣም ለኢሚዩን ሲስተማችን እና ካንሰርን ለመከላከል የሚረዳ መድኃኒት ነው። ሄዳችሁ ደማችሁን ተመርምራችሁ ቫይታሚን ዲ ሌቭላችሁን ቼክ ማስደረግ በጣም ኢምፖርታንት ነው። በጣም ዝቅ ካለ ቫይታሚን ዲ ላይ በምትሆኑበት ጊዜ እነዚህን ካንሰር በሽታዎች እስከ 20% ድረስ ቻንሱን መቀነስ ይቻላል። ስለዚህ ቫይታሚን ዲ ሌቭል ቼክ አስደርጎ ቫይታሚን ዲ ላይ መሆን በጣም ጠቃሚ እንደሆነ ይህን ቪዲዮ የሰራሁት ይህንን ለመግለጽ ነው። ሰላም።